ኑዛዜያችን ውስጥ እነዚህን ሶስት ነገሮች እንዳይኖሩ መጠንቀቅ መቻል አለብን። አንደኛ በደንብ አርጋችሁ ስሙ አደራችሁ። ሰው ኑዛዜ ሲናዘዝ ምክንያት አልበኛ መሆን አለበት። እስኪ ምክንያት አልበኛ በሉ እንጂ በሉ ምክንያት አልበኛ መሆን አለበት። ምን ማለት ነው? ለሰራው ኃጢአት ያደረኩበት ምክንያት ይህ ነው ብሎ መናገር የለበት። ያደረኩት ይህንን ነው ማለት ነው ያለበት እንጂ ያደረኩት እንዲህ ነው ማለት የለበት። ማለት ምክንያት መርደር የለበት። አንዳንዶቻችን ንስሐ ስንገባ የሚያቀልልን ይመስልናል። የሰው ስም እንጠራለን። ብቻዬን እንኳን አላረኩትም፣ አየለ ከበደ ጫላና ደባልቄም ነበሩ ለአራት ነው የፈጸምነው ይላል። ስለነሱ ንስሐ እነሱ ይጨነቁበት። አንተ ስለማረገ ግን ማን ነው መጠየቅ ያለበት? እኛው ራሳችንን መጠየቅ ያለብን። ሄደንም ጭምር ስንናገር እኔ በደልኩ ነው ማለት ያለብን። እየሰማችሁ ነው እንጂ ምክንያቱ ለሰረኩኝ ነው እንጂ የሚባለው ስሰርቅ እንዲህ ነበረ እነንተና አላልዩኝ ይዩኝ አላውቅም፣ ነገር ግን እጄን ሰነዘርኩት እንደ ድንገት ብዙ ብር ያዘ አለቀው ነገር ሆኖብኝ ኪሴ ውስጥ ከተትኩት። ይሄ ሁሉ ሀተታው ምን ያደርጋል? ምክንያተኝነቱ ለምን ያን ነገር እንዳደረግነው ይሄ ምክንያታዊ ሆነን የምናቀርባቸው ነገሮች ስለፈጸምናቸው ነገሮች ንስሐ አባቶቻችን ሲሰሙን ይሄን እኮ ያደረገው እንዲህ ስለሆነ ነው ማለት ነው ብለው ቀኖናው እንዲያንስልን እኮ ነው። እቺም እንግባባለን እኮ ብልጥ ስለሆነ ነው። ምክንያት አልበኛ ነው ግን ንስሐ መሆን ያለበት። እየሰማችሁ ነው? ጥሩ። ሁለተኛው ንስሐችን የትላንትና ጥሩነታችንን መጥቀስ የለበትም። እስኪ የትላንትና በሉ እንጂ ጥሩነታችንን መጥቀስ የለበትም። ምን ማለት ነው? ዛሬ ንስሐ ሊገባ ኑዛዜ ሊፈጽም የመጣ ሰው ኑዛዜውን እየተናዘዘ ባለፈው እኮ ትዝ ካሎት ደግሞ አንድ 50-60 ሺህ ብርም ቤተክርስቲያን አስገብቼ ነበር የሆነ ቆርቆሮም እንትን ብያለው ለሆነ ሰው አብልቻ። አሁን እንዲህ ብሎ ጽድቁን የሚናገረው ለምን መሰላችሁ? እንደዚህ አይነት ብልጥ ሰው አለ። ጽድቁን የሰራውንና የትላንትናውን ዛሬ የሰራውን ኃጢአት ካህኑ አይተውለት አይ በቃ ትላንትና ብዙ ጽድቅ ሰርቶ የለ ዛሬ ቢያዳልጠው ምን ችግር አለ እንዲሉት ነው። አይሰራም። የትላንትና ጥሩነታችንን እያስታወሱ ንስሐ መግባት ብሎ ነገር የለም። እየሰማችሁ ነው? ካጠፋን ጥፋተኛ ነን ማለት ነው። ጥሩ። ሶስተኛ ላደረግነው ነገር ፍርደኛ ማኑ። እስኪ ላደረግነው ነገር በሉ ፍርደኛ ነው። ምን ማለት ነው? ንስሐ ለመግባት ኑዛዜ ለመፈጸም ስንገባ ቀኖናውን ወስነን አንምጣ። አንዳንዶቻችን ትላንትና ለፈጸምነው ኃጢአት የሚሰጠን ቀኖና አለ። ቀኖና ማለት መንፈሳዊ ሕክምና ኃጢአት ዋጋ እንደምታስከፍል ማስገንዘቢያ፣ ወደ ቅዱሳት ምስጢራት ስንቀርብ ወይም ለመቅረብ ለምንመጣ ሰዎች ሰውነታችንን የቆሸሸውን ማንነታችንን ማንጫ የሆነ መንገድ ነው። እየሰማችሁ ነው? ጸሎቱ፣ ጾሙ፣ ስግደቱ፣ ምጽዋቱ ማለት ነው። እና አንዳንዶቻችን ምን አይነት ችግር አለብን ወይም ድክመት ትላንትና ንስሐ ኑዛዜ ስንፈጽም ለፈጸምነው የተሰጠን ቀኖና ይኖራል። እንዲህ አክል ስገድ፣ እንዲህ አክል አርግ፣ እንዲህ አክል አርግ፣ እንዲህ አክል አርግ ስንባል ያንኑ ኃጢአት ድጋሚ ስንሰራው ምን ይለናል ውስጣችን? አባ ትላንትናም 40 ነው ያሉኝ ዛሬም 40 ቢሉኝ ትላንትና እንትን ያሉኝ እንትን ቢሉኝ ቀኖናውን ወስኖት ይመጣል እና እንደጠበቀው ላይሆን ይችላል። ሲመጣ 100 ሲሉት እንዴ ምን ማለት ነው ይላል። ምን ማለት ነው? ትላንትና ይሄን አርጌው እንዲህ ብለውኛል ነበር ዛሬ ምን ጉድ መጣና ነው ደግሞ ጨምረውት ወስኖ ስለመጣ። ቅዱስ ባስልዮስ ስለ ንስሐ ሲያስተምር ይህን በጣም ያስጠነቅቃል። ወስናችሁ ቀኖናችሁን አትምጡ ይላል። ፈውስ ሰጪው ምህረት ሰጪው ላጠፋነው ጥፋት ይህ ይገባችኋል ብሎ የሚሰጠንን ፍርድ የሚያውቀው ማንና ማን ብቻ ነው? እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ክርስቲያኖች እኛ እንዳጠፋነው ጥፋት የሚፈርድ አምላክ አይደለም። እኛ እንደበደልነው በደል ሊቀየመን ሊያጠፋን ሊበቀለን የሚፈልግ አምላክ አይደለም። ቢሆንም ማኖሮ ማናችን እንቀመጥ ነበረ? ምን የሚያስቀምጥ ነገር ኖሮን ነው? እውነት ሁላችንም ቤተክርስቲያን ውስጥ ያለን ሁላችንም ነው የምላችሁ፣ ማናችንም እግዚአብሔር ፊት የሚያስቆም ጽድቅ የለም። እግዚአብሔር ፊት በአፋችን ሙሉ ሆነን አንተን አልበደልኩም የምንል ሰዎች አይደለም። በጣም ሲበዛ ኃጢአተኞች ነው። በጣም ሲበዛ ለሰራነው ኃጢአት ግን ቸርነቱ እንደ በደላችን ስላልሆነ ነው። ዘነግታችሁታል። ተደጋጋሚ ስለ ንስሐ ስንማር ብዙ ጊዜ ይህ ታሪክ ይነሳል። አንድ ነፍሰ ገዳይ የሆነ ሰው ንስሐ ለመናዘዝ ኑዛዜ ለመግባት መጥቶ ሰው ገደልኩኝ ሲል ነፍስ አባቱ 2 ስገድ ብለው አሰናበቱት። እና እኚህ አባት ለካ ቅዱሳንን የማየት ከእግዚአብሔር ጋር የመነጋገር ጸጋ ላይ ነበረና የደረሱት ይህንን ነፍሰ ገዳይ 2 ስገድ ብለው ካሰናበቱት በኋላ ራሱ እግዚአብሔር ደግሞ መጣና እኚህን ካህን እንዲህ አላቸው፣
እርሶ ምን ሆነው ነው? ህንጻ ስላሴ እኮ ነው ያፈረሰው፣ ሰው ነው የገደለው፣ ሰው ነው ያጠፋው፣ እንዴት ሁለት ስገድ ይሉታል አሉ። እየሰማችሁ ነው? እግዚአብሔር እንዲህ ብሎ ሲጠይቃቸው እኚህ ካህን እንዲህ ብሎ ነው የመለሱት፣ እንዲያውም እኔ ጨካኝ ነኝ፣ አንተ ብትሆን ኖሮ ኃጢአት ተሰረየልሃል፣ ሂድ በነፃ ነበር የምትለው። እግዚአብሔር እንደኛ የሚፈርድ አምላክ አይደለም። እንደኛ አይፈርድም ማለት ግን ጭራሽ አይፈርድም ማለት አይደለም። አሁን ንስሐችንን አንዳንዴ አናዘግየው ክርስቲያኖች። ከኃጢአታችን ጋር አብረን ተቃቅፈን እንደተኛን ከኃጢአታችን ጋር ተቃቅፈን ለመንጋት አንፍቀድለት እባካችሁ። እውነት በጣም ነው የምናሳዝነው። የእግዚአብሔርን ዝምታውን እንደ ትዕግስት ሳይሆን እንደ ንቀት ነው የቆጠርነው እኛ። ሰምቶ እንዳልሰማ ሲሆን አይቶ እንዳላየ ሲሆን እኮ እግዚአብሔር እድሜ የሚሰጠው ለንስሐ ነው፣ ሌላ ለምንም ነገር አይደለም። ኃጢአት ግን በደልና ክፋቷን ተመልከቱት። ንስሐ ለመግባት ለምንመጣ ሰዎች ራሱ መበደላችን ሳያንስ ተላላፊዎች ታረገናለች። እግዚአብሔርን ብቻ ሳይሆን ሌሎችንም እንድንተላለፍ ታረጋለች። ልክ አንድ ወንዝ የሆነ ድልድይ ከሰበረ በኋላ ምንም ነገር አያስቆመውም፣ በቃ ዝም ብሎ መሄድ ነው። አንዳንዶቻችን ኃጢአታችን ከጀመርን በኋላ አናቆምም፣ እንተላለፋለን ብዙ ነገሮችን። እግዚአብሔርን መተላለፋችን ሳያንስ ሰው እንገላለን፣ ሰው እናጠፋለን፣ እንቀማለን። ይሄ እንኳን እሺ አንድ ነገር ነው እንበል፣ ራሳችንም ላይ ክፉ ለማድረግ እንወስናለን። ተላላፊዎች ያደርገናል ኃጢአት። በጣም ኢፍትሃዊም ታረገናለች ኃጢአት። ኢፍትሃዊ ታረገናለች ማለት ምን መሰላችሁ? ኃጢአት ይላሉ ሊቃውንተ ቤተ ክርስቲያን ልክ እንደ ጠባሳ ምልክት ትታ ነው የምታልፈው። እየሰማችሁ ነው? እየሰማችሁ ነው? አዎ፣ ኃጢአት ምልክት ጥላ የምታልፈውን ጠባሳ ንስሐ እንዴት አርጋችሁ መመልከት እንዳለባችሁና እንዴት አርጋችሁ እንደተፈወሳችሁ ግን የሚያንጽ ቦታ ነው። እንዴት? እቺን ብቻ ልንገራችሁ፣ ስሙ በደንብ። አንድ ሰው በቀዶ ሕክምና ተደርጎለት ጥገና ሲደረግለት መቼ ምኑ ይፈወሳል? እየሰማችሁ ነው? መልሱልኝ እንጂ። ልክ የተቀደደው ሰውነቱ ይሰፋል አይደል? ተሰፍቶ ከጨረሰ በኋላ ያ ወስፌው ስፌቱ ምናምን ሲያልቅ ሰውነቱ ላይ ምን ትቶ ሄደ? ጠባሳ። ልክ አሁን እናንተ ሰውነታችሁ ላይ ያለውን ጠባሳ ሁላችን ስናየው ምንድነው ትዝ የሚልን? ቶሎ ብሎ ጭንቅላታችን ላይ መጣ አደጋው አይደል? ስናወራ ራሱ ይሄ ጠባሳ እንዲሆኝ እኮ ተገልብጬ ምን ብዬ ነው አይደል የምንለው? ኃጢአት ማለት ጠባሳ ነው። ስሙ እንግዲህ ንስሐ ምን ያክል ጥቅም እንዳለው። ኃጢአት የሚሰራ ሰው ንስሐ ካልገባ ያንን ጠባሳ እያየ አየቆሰልኩት ቁስል ይላል። ንስሐ የገባ ሰው ግን ጠባሳውን ሲያየው አይ እግዚአብሔር የሻረው መሻር፣ አይ እግዚአብሔር የማረው ምህረት እያለ የሚያስታውስ። አያችሁት ልዩነቱ? ኢፍትሃዊ ታረጋለች ግን ኃጢአተኛ በደንብ አድርጋ ዋጋ ታስከፍላለች፣ ሞትን ታመጣለችም ጭምር። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ሞትን ታመጣለች ነው የሚለው ቅዱስ ያዕቆብ። እንዳንሞት ነው ንስሐ እንግባ የምንለው ክርስቲያኖች። ይሄ ንስሐን ትምህርት የንስሐን ነገር አብዛኞቻችን ከመሰበክም አልፈን ንስሐ ግቡ የሚለውን ንግግር ሸምድደነው ውስጣችን አስገብተነው ግን ህይወታችን ላይ መተርጎም ስላቃተን ነው ዘወትር ቤተክርስቲያን ስለ ንስሐ የምታስተምር። የትናንትና ኃጢአቶቻችንን ተሻግረን የመጣን ንስሐ የገባን ሰዎች የምንመጻደቅ ስላለን ለዛ ንስሐ ግቡ እንባላለን። ቅዱስ ጳውሎስ ለዚህ በጣም ጥሩ ነው። አንደኛ ቆሮንቶስ ምዕራፍ 15 መልእክቱ ላይ ሲያወራ ስለ ትንሣኤ ስለ ክርስቶስ መነሳት ለሱ እንዴት እንደተገለጠለት ሲናገር ይላል፣ ጭንጋፍ ለመሆን ለኔ መጨረሻ ታየኝ ይላል። ጭንጋፍ ማለት የከሸፈ ጽንስ ማለት ነው። ራሱን ጭንጋፍ ያለው ለምንድን ነው? ምንም እንኳን ቅዱስ ጳውሎስ አሁን ምርጥቃ ተብሎ ቢጠራም ትናንትና የነበረውን ኃጢአቱን እግዚአብሔር ከየት እንዳነሳው ግን አልረሳውም ነበር እና ያንን ሲያስታውስ ለማልረባው ለኔ ደግሞ ተረባለህ ብሎ ታየኛል። ለማንረባው ለኛ ነው እንድንጠቅም ብሎ ንስሐ የሰጠን ክርስቲያኖች፣ ጠፍተን እንዳንቀር ማለት ነው። ተስፋ መቁረጥ ሳያንሰን የሰራነው በደልን የሚተካከል ሌላ በደልን መጨመር ሳይጎልብን እንዴት የእግዚአብሔር ሰፊ የሆነው የምህረት የንስሐ የይቅርታ እጆቹን ለማየት አይናችንን ኃጢአት ይጋርደናል? እውነት እግዚአብሔር እንዲህ አይነት አምላክ አይደለም። እባካችሁ ስብከቶች የሚቆሙት ይላል ቅዱስ ዮሐንስ አፈወርቅ ሁላችሁም ደህና ስትሆኑ ነው ይላል። ደህና እስካልሆናችሁ ድረስ ግን ቤተክርስቲያን ዘወትርም ስብከቷ ይላል ይህ ቅዱስ አባት ንስሐ ግቡ ነው በቃ። ኃጢአቱን የረሳ ሰው እያስታወሰ ንስሐውን መግባት አለበት። ዛሬ ንስሐ ገብቶ ትላንትና የጽድቅ ስራውን እያየ የሚመጻደቅ ሰው እሱም ንስሐ መግባት አለበት። ማን አመጻደቀው? ያነሳው ማን ስለሆነ ነው እንጂ ጉልበቱ አይደለም።
ስለዚህ ራሳችንን በደንብ አድርገን መመርመር አለብን። ቢያንስ በእነዚህ 2 ሳምንታት ውስጥ በቆየን ትምህርት ላይ ስለ ኃጢአትም ሆነ ስለ ንስሐ በጣም በጥቂቱ እንድናይ የተፈለገበት ዋነኛው ዓላማ ክርስቲያኖች ኃጢአትም እንደምናስበው መውደቂያ መንገድ ብቻ ሳይሆን ላወቀበት ሰው በደሉ ለመነሳትም ምክንያት ይሆናል። ከዚህ በላይ ምን ላጥፋ፣ ከዚህ በላይ ምን እግዚአብሔርን ላሳዝነው ብሎ ሊነሳበት የሚችልበት መንገድ ሊኖረው ይችላል። ንስሐንም እንድናቀው የሚያስፈልገው ደግሞ እኛ እየፈጸምነው ያለው ንስሐ እውነት እግዚአብሔር የሚቀበለው እንደሆነ እንድንመረምረው። ሁላችንም እኮ ቤተክርስቲያን መዓት ላይ ነበረች ተብላ ያለፈው ዓመት ከዛም በፊት የነበረው ላይ ጥቁር ለብሰን ስናለቅስ አልነበር እንዴ? የዛን ዘመን ላይ ዘነጋችሁት እንዴት እንደሆነ? ልባችን እንዴት እንደተሰበረ፣ ልባችን እንዴት ወደ እግዚአብሔር ለመመለስ እንደናፈቀ እንደቸኮለ። አሁን ያም ቀን ያለፈ ስለመሰለን እኮ ነው። ከዚህ የባሰ ሊመጣ እንደሚችል አይምሯችንም ሰይጣንም እያስረሳን ስለሆነ ተሞኝተን ቁጭ አለን እንጂ ክርስቲያኖች እመኑኝ ከዚህም በላይ እግዚአብሔር አምላክ ይቅር ሊለን የሚፈልግበት ብዙ መንገድ ብዙ አማራጭ አለ። የቤተ ክርስቲያን በር ይላል ቅዱሳን ሊቃውንት ሲያስተምሩ ብዙ መሆኑ በተለያየ መንገድ የወጡ ሰዎች በተለያየ መንገድ እንደሚገቡ ማሳያ ነው ይላል። በተለያየ መንገድ የወጣን እግዚአብሔርን አሳዝነን የተለየን ሰዎች እግዚአብሔር በከፈተልን የይቅርታ የንስሐ የተለያዩ መንገዶች በሐሳባችንም በንግግራችንም በድርጊታችንም ክሰነው ለመመለስ ከገባንም ደግሞ ላንወጣ ተናዘን ብቻ ሳይሆን በልብም በአይምሮም በሐሳብም ተለውጠን ፍጻሜያችን እንዲያምርልን የአምላካችን ቅዱስ ፈቃድ ይሁንልን። ያስተማረን አምላካችን ስሙ የተመሰገነ ይሁን። በጎደለው አምላካችን ቅዱሳን ሊቃውንት የሚታረም የሚስተካከል ይሁን። ወስብሐት ለእግዚአብሔር። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ሰላም ለኪ